ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረው ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆኑ ቪዲዮዎቹን አጥፍቻችኋለሁ። ከጎኔ ለነበራችሁ ብዙ ሰው ሲነሳብኝ አብራችሁኝ ለነበራችሁ አይዞኝ ስትሉኝ ለነበራችሁ በሙሉ ከልብ አመሰግናለሁ። ሁልጊዜም እንደምለው ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። እወዳችኋለሁ ቤተሰቦቼ፣ እንቀጥላለን። ሰላም ጋይስ፣ እንዴት ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው። እና ዛሬ ያው በስምምነት ፈተነዋል። ስለኔ የተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ከጎኔ ለሆናችሁ በጣም አመሰግናለሁ። እግዚአብሔር ያክብርልን። ሌላውን ስለኔ የማሳውቃችሁ ይሆናል ከትንሽ ጊዜ በኋላ። ያሉትን መረጃዎች በሙሉ ትንሽ ጊዜ ይወስድብኛል እና ማስረዳችሁ ይሆናል፣ ማሳያችሁ ይሆናል። እስከዛ ግን ያው ባይ ተመልሻለሁ። እንግዲህ ተመልሻለሁ። በጣም ከምታስቡት በላይ መንፈሴ ጠንክሮ ተመልሻለሁ። ከምታስቡት በላይ አዶናይን አውቄው ተመልሻለሁ። ከምታስቡት በላይ ተስፋ አድርጌ ተመልሻለሁ። እንደ ህይወቴን ለመቀየርም 10 እጥፍ እጓጓለሁ። በጣም እሰራለሁ። ባይ ዘ ዌይ ዛሬ ጠዋት ባይገርማችሁ አሞኝ ነው የተነሳው። እወዳችኋለሁ። እሺ፣ ከምታስቡት በላይ ጠንክሬያለሁ። አኮራችኋለሁ። ከዚህ በላይ 100 እጥፍ እንሄዳለን። ሰማይ ነው የምንወነጨፈው። ፒሳይ ይሜ ብርዝና ከዚህ በኋላ ከአዶናይ የምትወጣው እያንዳንዷ ቃል አቅጣጫ የማስቀየር አቅም አላት። ሁሉም ሰው እያወራ ባለበት ሰዓት ዝም ወዳለው ሰው ፓወር ሺፍት ያደርጋል። አሁን ፓወር ያለው አዶናይ ጋር ነው። ዝምታው ፓወር ነው። ስለዚህ ኮንትሮል የማድረግ አቅም አለው ጌሙን ማለት ነው። ወደ ፈለገው አቅጣጫ መውሰድ ይችላል። ካልኩሌትድ መሆን ያለበት ከዚህ በኋላ ኢሞሽን አለ። እያንዳንዱን ኢሞሽንም በኢሞሽን ማርገብ አይቻልም። ኢሞሽንም በኢንተለጀንስ ነው ማብረድ የሚቻለው። ካልኩሌትድ መሆን አለበት። ማናጀሮቹ አሉ። በጣም ኤክስፔክት እየተደረገ ነው። ሁሉም ሰው የራሱን ግምት እያስቀመጠ ነው። እንደዚህ ያደርጋል የሚል ነገር አለ። ዲሲሽን ነው ከሱ የሚጠበቀው። ሁሉም የራሱን ኢሞሽን አስተጋብቷል። የሱ ከዚህ በኋላ የሚመጣው ነገር ኮንትሮል ነው የሚያደርገው፣ ዲሳይድ ነው የሚያደርገው፣ ዳይሬክሽን ነው የሚያስይዘውና በጣም ካልኩሌትድ መሆን አለበት ለማናጀር። ይህንን መልእክት አዶናይን ፎሎ የምታደርጉ ሰዎች፣ አዶናይን የምትወዱ ሰዎች ሜንሽን አድርጋችሁ አዶናይ ጋር እንዲደርስ አድርጉልኝ፣ ተባበሩኝ። አዶናይ ወንድማችን፣ እኔ እምልህ ነገር አንድ መልእክት አለኝ፣ እንደ ወንድም ማለት ነው። እንደ ወንድ ልጅ ይህንን ሞመንት ማለት ነው በጣም አብሰልስለህ እለፈው። ኦልሞስት 5 ሚሊዮን የሚሆን ሰው ፎሎ ያደርግሃል። አንተ ትመጣለህ ተብሎ ወሬ በሚነገርበት ቦታ ላይ እንኳን ሰዎች ገብተው በመቶ ሺዎች የሚቆጠሩ ሰዎች ቁጭ ብለው ምን አይነት ነገር ሊከናወን ይችላል ብለው በጉጉት ሲያዩ ነበረ። ነገር ግን አንተ ማድረግ ያለብህ ብዬ የማስበው የጀመርከውን ጉዞ ከሚያሰናክልህ ምንም አይነት ነገር መሳተፍ የለብህም። በጭራሽ መታየትም መልስ መስጠትም ኢንቮልቭ ማድረግ የለብህም። እንደ ወንድ ልጅ ሆኜ ሳወራህ ማለት ነው ይሄ ኬዝ አንተን የሚመለከትህ አይደለም። ከዚህ በፊት በነበረው የህይወት ታሪክህ ላይ ብዙ ነገር አስተምረህናል፣ ብዙ ነገር አሳይተህናል። ስለዚህ ይሄኛውንም በጥበብና በብልሃት እንደምታልፈው አልጠራጠርም። the main point here is ማለት ነው ይሄኛው ጉዳይ you have to let it pass, let it slide man። ምክንያቱም አንተ ወደዚህ ተመልሰክ ፐርሰናሊ አንተ የምትገባበት ነገር ከሆነ በጣም አስቀያሚ ነገር ይዞብህ ነው የሚመጣው። ስለዚህ ይህንን መልእክት ሆፕፉሊ በጆሮክ ሰምተክ መልእክት የሚሆን ጥሩ ነገር እንደሚሆንልህ ተስፋ አድርጋለሁኝና I hope you'll find this message man. Just leave it alone. This is not your level. Literally, this is not your level. You don't have to respond to this. You don't have to do anything, honestly. I wouldn't do anything if I was you ማለት ነው። And I know you would make the right decision.